ከዚህ በኋላ መጎዳት አልፈልግም። ከዚህ በኋላ መለያየት አልፈልግም። ያገናኝ ነገር የለም አንተ ህይወት ጋር እናትሽ ድምጽሽ ራሱ ያስጠላል። እስቲ ዝም በይ እስቲ ዝም ማለት ትችያለሽ። አንዴ ዝም እኮ ዝም ማለት ትችያለሽ። አልልም በቃ ማለት ካለብኝ ያወራለሁ። ዝም ብሎ ሰው ያልሆነ ነገር ተነስቶ ሲጣዋር ምን ያማል ይሞከርታ ለመኖር እየተፍጨረጨርኩኝ በምድር ሕይወቴን በደስታ ለማለፍ ሞክረ ስንቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ ሆይ? ከኛ ጋር አልሐምዱሊላህ። ዛሬ በአዲስ መልኩ ብቅ ብለናል ማለት ነው። ኮሜንት ላይ መሰጥ ፈኪ ይሄን ሰሞን ደህና አጀንዳ ይዛ ብቅ ብላለች መሰለኝ። በጣም ያስጠላል። በጣም ነው የሚያስጠላው። ከሷ እንደዚህ አይነት ሲጀምር አቋም የላትም፣ አጠቃላይ አቋም የላትም ብዬ ነው የማምነው። ምክንያቱም የሰው ልጅ እንኳንም ተጣሉ የሚል ሰው ምቀኛ ነው ማለት። እነሱ ለማስታረቅ መሞከር ነበረባት እንጂ እንኳንም ተጣሉ ብላ ጭራሽ ታወራለች ማለት ነው። እና ይሄ እንደዚህ አይነት ሰው ለማንም አይበቃ፣ ለማንም አይሆንም ማለት ነው። ውድና የተከበራችሁ የቤቱ ተከታታዮች ላይክ እና ሰብስክራይብ እንዳይረሳ እና ሀሳባችሁን ደግሞ እናንተ እስኪ አስተያየት ስጡን ማለት ነው። እኔ ፈኪ በጣም ጥፋተኛ ናት ማለት በዛ ደረጃ ተጣልተው በዛ ደረጃ ሁሉን ነገር እንትን ብለው አሁን ታርቀው የያዘችውን ብታጠብቅ ይሻል ነበር ማለት ነው። የያዘችውን አጥብቃ ብትይዝ ይሻላል ብዬ ነው የማምነው። ማለት ሰው ላይ ሄዶ ፍጭ ተማለት በተለይ እኔ የሚያስጠላኝ ባለ ትዳር ላይ ሄዶ ዘጭ የሚል ሴት ማለት ነው። መቼም አይረባም። መቼም ኑሮ ሁሉም ስቁልቁል እንዳለበት ነው ማለት ነው። እና አህሙ ደግሞ አትሞኝ፣ ካሁን በኋላ በቃ አንተም ሴቶችን እያበዛህ ነው ያለው። ግን ሆነም አልሆነም ፈኪሀ በጣም አጥፍተሻል፣ ጥፋተኛ ነሽ፣ በጣም ጥፋተኛ ነሽ፣ በጣም አጥፍተሻል። እንደዛ ብለሽ መውጣት የለብሽም። አለበለዚያ ደግሞ ለሱ መናገር አለብሽ። ሳትታረቂው በፊት አህሙን ሳትታረቂው እንዴት ተጣላችሁ በፊት ይሄን ወሬ ብታወሪ አሪፍ ነበረ። ኢብሮም አለ፣ ኢብሮምንም ጥለሽዋል። በጣም ያስጠላል። ሁሉን ነገር እያስጠላብሽ ዩቱብ ራሱ ብወጪ ባትወጪ ይሻላል። እንደዚህ አይነት ስራ ከምትሰሪ ማለት ነው። እኔ እንጃ በጣም ውዳቂ ነው ያየሁሽ እኔ ማለት ነው። ምክንያቱም ይሄ ልጅ ታርቆሻል አይደል? ስለዚህ አሁን በሱ ላይ ደግሞ ሌላ ሰው ወዳለሁ ማለት ይሄ አመንዛሪ ሴት ይባላል ማለት ነው። ሌላ መውደድ ማለት ከባድ ነው። እንጃ ብቻ ዝሮ አንቺ ምን እንዳሰብሽ አላውቅም። እውነት እሱ በካሜራ ያለውና በሌላ በውጭ ያለው እንትኑ ሙዱ እርግጥ ላይመጣ ይችላል። እኩል ካሜራ ላይ ጥሩ ደግሞ እንጀራ እየጋገርኩ ነው፣ ደግሞ ከካሜራ ጀርባ ደግሞ መጥፎ ከሆነ እርግጥ አልፈልግህም እኔ እንደዚህ ነው ምናምን ብለሽ አማክረሽ ከሱ ጋር ያለውን እንትንሽን ማውጣት ትችይ ነበር ማለት ነው። ለቪዲዮ ነው እንጂ እንደዚህ አይነት ነገር ግልጻዊት መሆን ነበረብሽ። ጥፋተኛ ነሽ ማለት ነው ፈኪ። እስኪ ላይክ እና ሰብስክራይብ እያደረጋችሁ እኔ በጣም ፈኪ አስጠልታኛለች። ጭራሽ ምላሷ ተጎምዶ መጣ ማለት ነው። እሰይ እንደዚህ ይሻልሻል። ምላስሽ ጉምድ ሲል በቃ ጥፋትሽን ታምኛለሽ ማለት ነው። ሲጀመር ያንቺ ህይወት ምን አይነት ህይወት እንደሆነ አይገባኝም ማለት ነው። ማለት እኔ በጣም ነው እንትን ያልኩብሽ። እኔ በጣም አደንቅሻለሁ። እንደውም ላንቺ ነበር እኔ በቃ ከሌሎች ጋር እየተከራከርኩልሽ ያለሁት። ግን አንቺ በጣም ጥፋተኛ ነሽ። ምክንያቱም የያሽውን ትተሽ ሌላ መመኘት ሌላ ሰው የባለ ትዳርም ሆነ ሌላ ፍቅረኛሞች መሀል ገብተሽ እንኳንም ተጣሉ ማለትሽ በጣም ያስቀይማል ማለት ነው። በጣም ከልክ በላይ ያስቀይማል። እስኪ ሀሳባችሁን ደግሞ እናንተ ስጡ። ላይክ እና ሰብስክራይብ አትርሱ። ላይክ እየረሳችሁ ነው ያላችሁ፣ ሰብስክራይብ እየረሳችሁ ነው ያላችሁት የምታዩት አጠቃላይ ማለት ነው።
ሁላችሁም ላይክ እና ሰብስክራይብ አትርሱ እላችኋለሁ ውዶቼ። እኔ በጣም ነው ያስጠላችኝ፣ ወላሂ በጣም ነው ያስጠላኝ። እንደዚህ አይነት ሴቶች አሉ ብዙ ማለት ነው። ግን እንደዚህ አይነት ሴቶች መቼም ቢሆን አቋም የላቸውም፣ ትዳር የላቸውም ማለት ነው። ትዳርም የላቸው። ማንኛውም ሴት በእንደዚህ አይነት ደረጃ ካለ ትዳሩ አይሰብርም። የሚያምር ትዳር፣ ጽድት ያለ ትዳር፣ በቃ አላልን ልክስክስ የሆነ ትዳር ነው የሚሆነው ማለት ነው። እና አፈቀሩት ሴቶች ላይ ዘጭ እያላችሁ ነገ በእኔ ይሄ ነገር እኔ ላይ ቢሆንስ የሚለውን ነገር ግዴታ ማስታወስ አለብሽ። ግዴታ አንቺ ላይ ብቻ መሆኑ ሳይሆን ማሰብ ያለብሽ በቃ ነገ እኔ ላይ ቢሆን የሚለውን ነገር መርሳት የለብንም ብዬ ነው የማምነው እኔ። እና ውዶች እስኪ ደግሞ አህሙ ተኩሳለሁ እያለ ነው እንግዲህ ሊተኩስ ፈልጎታል። ወንድነት ልብህን ተኩስ እንጂ አንተ ምንም የምታመጣው ነገር የለህም። ልብህን ተኩሰህ ህይወትህን በሌላ መቀጠል፣ ቪዲዮ መስራት ካለባችሁ ስሩ። ግን ብቻ እኔ እንጃ የተገላብጦሽ ሆኖብኛል ማለት ነው። የሁለታችሁ ነገር የተገላብጦሽ በቃ ተነቃ፣ አስጠላ ሁሉ ነገር ማለት ነው። ቪዲዮዋችሁ ራሱ ማንም የነፈኪ ቪዲዮ ብሎ እየጓጓ የሚመጣ የለም። የናህሙ ቪዲዮ ብሎ እየጓጓ ብዙም ሰው የለም ማለት ነው እንደ ድሮ። ግን እንደ ድሮ አቋማችሁን ጠብቃችሁ ትዳራችሁን ብትመሰርቱት በጣም የሚያምር ህይወት ትኖሩ ነበር ማለት ነው። በጣም ማንኛውም ሰው ያደንቃችኋል፣ ማንኛውም ሰው ይከተላችኋል። በቃ የነ አብርሽን አሁን አብርሽ አሉ በቃ በአቋማቸው ነው ተጋቡ፣ አረገዘች ማለት ነው። እንደዚህ አይነት ነው አቋም ያለው ማለት ነው። ፍቅር ከተፈቀረ ግልጻዊ ሆኖ እሱን አፈቅርሻለሁ ካልክ በቃ ግልጻዊ ሆነ ስሜትን ማውጣት አለብህ ማለት ነው። ስሜትን አላወጣህላት ይሁን ሌላ ለምን እንደፈለገች እኔ አልገባኝም። እና ብቻ ይከብዳል። ፈኪ ደግሞ ምላስሽ እናቴ የስራሽን ሰጥቶሻል። ወላሂ እኔ የስራሽን ሰጥቶሻል። እውነት ከሆነ ማለት ነው ምላስሽ እውነት ከሆነ የስራሽን ነው የሰጠሽ። ታንዱ አትሂጂ ብዬሻለሁ። እኔ ራስሽን ጠብቀሽ አቋም ያለው ህይወትሽን ብትመሪ ማለት ግዴታ እንትን ማለት ብቻ አይደለም፣ መፈመስ ብቻ አይደለም። ከመፈመስም ወዲህ አቋም ያለው ሲሆን አሪፍ ነው እላችኋለሁ ውዶቼ። በላይክ በሰብስክራይብ አበረታቱኝ እና አቋምሽ በጣም የተዘባ ነው። እኔ አህሙን አቋም ምንም ባላቀውም ያንቺ አቋም ግን ቀጥታ የተዛባ ነው፣ የሚሆን አይደለም።